መቼን ልጠብቅ? መቼ ነው መድረሻ? መች ለት ነህ ከኔ ጋር? አወይ የኔ ነገር መምጣትን ስጠብቅ በዚህ ዘመን ይሆን እያልኩኝ ስጠይቅ እመስላለሁ አይደል የምመላለስ በጽድቅ። አንተ ታውቀው የለ በል ጉዴ ልንገር፣ በዓመት አንዴ እኮ ነው እንደዚህ የምልህ። ደብረ ዘይት ሲደርስ ሲያወሩ ስለ ምጽአት በል ታዘበኝ እኔን፣ ይህ ነው የኔው ጉድ። አሁን ልጠብቅ እያልኩኝ ሽርጉድ። መቼን ልጠብቅ? መቼ ነው መድረሻ? መች ለት ነህ ከኔ ጋር? ለምን ልነስብ ከፈጠርከው ፍጡር አንተ ከዘገየ አካሌ እንኳን ይኑር። ልክ እንደ ጴጥሮስ ዛሬም ብወድህም ክፉ ቀን ሲመጣ በእሳት ዳር ሆኖ አላውቀውም እንዳለ ማለቴ አይቀርም። በልቀኑን ንገረኝ እኔም እንደ ጴጥሮስ ሌሊቱ ሳይነጋ ደግሜ ልውደድ። መባከኔን ትቼ በሥጋም መስዬ በልቤ ላኑር። መቼ ትደርሳለህ? መች ለት ነህ ከኔ ጋር? በእንተ ምጽአት እንድኖር ካንተ ጋር። እጄን አትልቀቀው ያዘኛ ጥበቃኸው፣ በነፍሴ ብደክምም ናፍቆቴ ካንተ ጋር መኖር ነው። ምን ብትበረታብ ከመዳፍ አራካት፣ ካንተ ርቃ ኖራ ምን ተድላ ሊኖራት? መቼ ትመጣለህ? መቼን እኔ ጋር ነህ? መቼን ልጠብቅ? መቼ ነው መድረሻ? መች ለት ነህ ከኔ ጋር? ብቻ ሁሉ ሆኖ ስትመጣ በመንግስት ግራ ቀኙን ከበን ስንቆም ለምንፈራው ፍርድ ምን ይሆን ችሎቱ? ማንን ትምር ይሆን? ሙሽራዬ ገብተ ያልደረስነው እኛን እንደው ታየን ይሆን? አዎን የኔ ጌታ በዛች በፍርድ ዕለት የደከመች ላንተ ያልኖረች ነፍሴን ወደ አንተ ሳቀርባት ምግባር ኖሬን እንደው ራሴን አውቀዋለሁ። እያጠፉ ይቅርታን ባለም ለምጃለሁ። ስለማምላክ ብዬም እለምንሃለሁ። በጾምነው ጾሟ ስደቷን አስበን፣ ባቀረብነው መባ በስሟ ዘክረን። ቀራንዮም ድረስ በተንገላታችው በግርግም ተኝታ ጭንቋን በረሳችው በድንግል በእናት ባነባችን በዋ ባዘነች ሐዘኗ መሬሻለሁ በለኝ ስለ ድንግል ማርያም ስለ ቃል ኪዳኗ።